ስልጠና ከሚሰጣቸው አገልግሎቶች እስቲ ዛሬ አንዱ ላስተዋውቃችሁ። ይሄን ልል የፈለኩት ምንድነው አንድ ደንበኛ ምን አለ፣ ለምን ስልጠናውን ብቻ ስለ አገልግሎታችሁም ለምን አታስተዋውቅም በዚህ ላይ በሚል የሰጠኝን ሀሳብ መሰረት አድርጌ ነው። እንግዲህ ሰበዝ ስልጠናና ማማከር ከኢምፖርት ኤክስፖርት ስልጠና ባሻገር የምንሰጣቸው ብዙ አገልግሎቶች አሉ። አንዱ ምንድነው ድርጅት ማቋቋም ነው። እንግዲህ ሰዎች ድርጅት ሲያቋቁሙ ኢምፖርት ኤክስፖርት ላይ የሚሰራ ሊሆን ይችላል፣ ሎካል ካምፓኒ ላይ ለማኑፋክቸሪንግ ወይም ደግሞ ጅምላ ንግድ ላይ ሊሆን ይችላል። የንግድ ፍቃድ ለማውጣት ሲያስቡ የንግድ ድርጅት ወይም ደግሞ ካምፓኒ ስትራክቸር የምንለው ፒኤልሲ፣ ሶል ካምፓኒ፣ ኬር ካምፓኒ ወይም ደግሞ ዋን ማን ፒኤልሲ የትኛው ይሁን የሚለውን ከማማከር አንስቶ አይዲያቸውን በአዴት ከማድረግ ከዛ መጨረሻ ላይ ሲወስኑ ደግሞ መመስረቻ ወይም መግለጫ ማዘጋጀት፣ የንግድ ፍቃድ አወጣት ፕሮሰሱን ንግድ ፍቃድ፣ ንግድ ምዝገባ፣ ቲን፣ የኢትዮጵያ ሲንግል ዊንዶው ሲስተም፣ የብሔራዊ ባንክ፣ ሌሎችም እንደ ብቃት ማረጋገጫ የሚያስፈልጋቸው ከሆነ በሙሉ የማማከር የማገዝ አገልግሎት እንሰጣለን ማለት ነው። ስለዚህ ማንኛቸውም ከንግድ ፍቃድ ጋር የተያያዘ አገልግሎት የምትፈልጉ ከሆነ ሰበዝ ስልጠናና ማማከር በተመጣጣኝ ዋጋ አገልግሎቱን ይሰጣል፣ ያማክራቸዋል፣ አብራችሁ ይሰራል። ከዚህ በተጨማሪ ድርጅቱ ከተመሰረተ በኋላ በምን አይነት መልኩ ነው መሄድ ያለበት የሚለውን ስታንዳርድ የሆነ ኦፕሬሽናል ማኑዋል ወይም ደግሞ የስራ ማኑዋል አዘጋጅተን እንሰጣለን። እንዲሁም ከታክሴሽን እና ተያያዥ ጉዳዮች ጋር በተያያዘ ደንበኞች ስህተት እንዳይሰሩ ማስታወሻ አብረን አያይዘን የምንሰጥ ይሆናል ማለት ነው። ለተመሳሳይ መረጃ የፔጃችን ቤተሰብ ይሁኑ። እናመሰግናለን።